ሰላም የቴክፊል ኢትዮጵያ ቤተሰቦች እንኳን ወደ አዲስ ቻናላችን በሰላም መጣችሁ እያልን በዚህ ቻናል በየቀኑ አዳዲስ ዜናዎችና የቴክኖሎጂና ስፖርት መረጃዎችን ታገኛላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢራን ጥቃት ደረሰባት። ኢራንና እስራኤል እንደ ጦርነቱ እቅዱ ከሆነ አሜሪካውያን ወታደሮች ላይ ጥቃት እንዲሰነዘር ለመቀስቀስ ሲባል የእስራኤል ቀድሞ በኢራን ላይ ጥቃት ሰነዝራለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እስራኤል በኢራን ላይ የቅድመ መከላከል ጥቃት ወይም ደግሞ ፕሪሚቲቭ አታክስ መጀመሯን አረጋግጠዋል። እንደዚህ ታይምስ ኦፍ እስራኤል ዘገባ ከሆነ መከላከያ ሚኒስትሩ እስራኤል ካትዝ እስራኤል በኢራን ላይ የቅድመ መከላከል ጥቃት መፈጸሟን ተከትሎ አገሪቱ በአስቸኳይ ጊዜ አዋጅ ላይ መሆኗን ገልጸዋል። ካትዝ እንደተናገሩት ከሆነ ይህ ዘመቻ ዓላማው ከሀገሪቱ ላይ የተደቀኑ ስጋቶችን ለማስወገድ ሲሆን በመላ አገሪቱ በማስጠንቀቂያ ደወል እየተሰማ ይገኛል። የእስራኤል የሀገር ውስጥ መከላከያ ሚኒስቴር ወይ ደግሞ አይዲኤፍ ሆም ፍሮንት ኮማንድ ሲቪሎችን ከቦምብ መጠለያዎች አቅራቢያ እንዲቆዩ፣ አስፈላጊ ካልሆኑ ጉዞ እንዲቆጠቡ እና ሊሰነዘር የሚችል የሚሳኤል ጥቃት እንዲዘጋጁ መመሪያ ሰጥተዋል። ይህ የጽዮናውያን ጦርነት የሚቃወመው የአሜሪካውያን ህዝባዊ ተቃውሞ ለመቀልበስ ብቸኛው መንገድ ነው። በኢራን ላይ የመጀመሪያው ጥቃት ከተሰነዘረ ከጥቂት ሰዓታት በኋላ ወደ እስራኤል ሚሳኤል መተኮሱ የእስላማዊ ሪፐብሊክ እዝ ቁጥጥር ኮማንድ ኤንድ ኮንትሮል ሙሉ በሙሉ በስራ ላይ መሆኑን፣ ጥቃት የተሰነባቸው ቦታዎች ግምገማ ተመጣጣኝ አጸፋዊ እርምጃ እየተወሰደ መሆኑን ያሳያል። ባለፈው ዓመት ኢራን የአጸፋ እርምጃ ለመውሰድ ከ9 ሰዓታት በላይ ጠብቃ ነበር። አሁን ግን ኢራን በአስቸኳይ መስጠቷ ጉዳይ ወደ ከፋም ደረጃ መሸጋገሩን ግሎቭስ አር ኦፍ ያሳያል። ትራምፕ ለመደራደር እንዲሞክሩ የሚያሳዩ ድርጊት አስቂኝ ድራማ ሲሆን አንድ የእስራኤል መከላከያ ባለስልጣን ለሮይተርስ እንደተናገሩት ዘመቻው ከዋሽንግተን ጋር በመቀናጀት ለወራት የታቀደና ጥቃቱ ቀን ከሳምንት በፊት የተወሰነ ነበር። እኛ ሁሉ ጊዜ ለሰዎች እንደምናገረው ትራምፕ ጥቃቱን ከመጀመራቸው በፊት ወታደራዊ ንብረቶች ወይ ደግሞ ሚሊታሪ አሴትስ ቦታቸውን እስኪይዙ ይጠብቁ ነበር። ንግግሮች ለትራምፕና እስራኤል ጊዜ መግዣ ነበሩ። አሁን ግን ሁሉም ነገር ዝግጁ ስለሆነ ጥቃቱን ሊጀመር ተወስነዋል። ጦርነቱን መጀመሩ ቀላል ነው፣ መጨረሱ ግን ከባድ ነው። ይህ ደግሞ ለመላው ዓለም የሚያሰጋው ነገር ሲኖር ይሄ የሶስተኛው የዓለም ጦርነት እንዳይከሰት በአብዛኛዎቹ እየተሰጋ ይገኛል። እና የተከበራችሁ አድማጮቻችን ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመንካት ቤተሰብ ይሁኑ። እንደዚህ አይነት አዳዲስ ዜናዎችን እናቀርባቸዋለን።